يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء رواه البخاري ومسلم. እናንተ ወጣቶች እናንተ ሸባቦች ሻባቶች ሆይ እናንተ ሴት ለማግባት የምትችሉ ከሆነ አካላታችሁ ጤነኛ ከሆነ ስሜት ያላችሁ አግቡ። ጋብቻ የሰው ሴት እንዳታይ ዓይንህን ይጨፍናል። ወደ ሰው ሴት እንዳትሄድ ብልትህን ይከለክልልሃል። ጥሩ ምግብ ቤት ካለ ሆቴል አትሄድም። ስከፋ ነው ወይ ሽሮ የሆነብህ ወደ ሆቴል የምትሄደው ሽሮ የሆነብህ እንደሆነ አይተህ በተመላት ሆቴል በልተህ ትሄዳለህ። እቤትህ ደንበኛ ምግብ ጥብሱ ተጠብሶ ክትፎው ተቆርጦ ተጠበቀ ምን ታደርጋለህ? ሰው ሆቴል ምን ታደርጋለህ? አትሄድም። ባለቤትህ ጋር መብላት ትፈልጋለህ። እቤት ሚስት ካለ አሁንም ዓይንህ ወደ ሰው ሴት አይሄድም። ዓይንህ የሰው ሴት አይፈልግም። ብልትህም አይፈልግም። ልብ አይንቀሳቀስም። ስለዚህ من استطاع منكم الباءة መህርን ይመስል እንደዚሁም ስሜት እንዳለ ማግባት አለባችሁ። መድኃኒት ነውና ይህን የማትችሉ ሰሆናችሁ መጦም አለባችሁ። ይቀጠቅጣችኋል። ምን ነው በጦም ይቀጠቅጣል። አንተ ስንት ሴት እያለ ስንት እያለ ምን ነው የሁላ ጎረምሳ እያለ የሁላ ሴት እያለ ጾም ጾመን የምንቀጠቅጠው ለምንድን ነው? ተጋቡ ነው የምለው። ተናካሑ